እየቀለድክ ነው እንዴ? ካንተ በማርገዝ የተነሳ እኮ ነው ትምርቴን ብዙ ድሮ ሞልቼ እንድታኖረኝ የመጣሁት። ምን አፈጣጣ ነች? እና እዚህ ጫንሽበት ሄደሽ አውርጃ። እዚህ ጫኝም አውራጅም የለም። የከፊልም ቅምሻ ነው። የዛሬው ምርጥ ፊልማችን የኛ ነገር ይሰኛል። ፊልሙ በአንድ ቤት ውስጥ ሱስ ያሰባሰባቸውን የጫት ጓደኛሞች እያሳየን ይጀምራል። ቢልልኝ፣ ናኒ፣ ፍቄና ሚጣሹ ይባላሉ። ከናኒ በቀር ሁሉም አንድ የቀበሌ ግቢ ውስጥ ነው የሚኖሩት። ተራኪውም ሁሉንም በየተራ ያስተዋውቀናል። ናኒ ትባላለች። አዲስ የመጣች ጓደኛቸው ነች። ስለሷ ሁሉም ምንም ነገር አያውቁም። ፍቄ ደግሞ የሁሉም ሰብሳቢ ነው። ስራ የማይወድ ባገኘው አጋጣሚ ሁሉ ከሀገር ለመውጣት የሚፈልግ ውጪ ሀገራት ያሉ ሴቶችን በማሳመን ህይወቱን የሚገፋ ሱሰኛ ወጣት ነው። ጣሹና ቢልልኝ የፍቄ ጎረቤቶች ናቸው። በአንድ ቀንም እንደተለመደው ሁሉም ስሷቸውን እያጣጧፉ ነው። አንዲት በጸሎት የምትባል እንግዳ ሴትም ጓደኞቿ ልደቷን ሊያከብሩላት ፍቄ ጋር ይዘዋት መጥተዋል። ልጅቷ ስለ ሱስ የምታውቀው አልነበራትም። ይህን አጋጣሚ ተጠቅሞም ፍቄ ወደ እሷ ቀረብ በማለት ራሷን ስትድረስ ይገፋፋታል። ልጅቷም ከቆይታዎች በኋላ ወደ ሞቅታ ትገባለች። በስተመጨረሻም ያሰበው ተሳክቶለት አብሯት ይተኛል። በሌላ ትዕይንትም ፍቄ አንዲት ውጪ ከምትኖር ሴት የተላከለትን 700,000 ብር ከጓደኞቹ ጋር ተቀምጦ ምን እንደሚያደርጉበት እየተወያዩ ሁሉም የራሱን ሀሳብ ያቀርባል። ፍቄም ገንዘቡን ይዞ ከሀገር መውጣት እንደሚሻለው ይነግራቸዋል። በመሀልም በር ይንኳኳና ፍቄ ለመክፈት ይሄዳል። ሲወጣም አንዲት ሴት በሩ ላይ ቆማለች። በቅድሚያም እንደሚያስታውሳት ጠየቀችው። እሱም ሊያስታውሳት እንዳልቻለ ከነገራት በኋላ ልደቷን ያከበረላት ልጅ እንደሆነ ና ከሱ እንዳረገዘችም ትነግረዋለች። ፍቄ ግን በምላሹ ሳቁን መቆጣጠር አልቻለም ነበር። በጸሎትም አባትነትን ባታምንም ከዚህ ቤት ውጪ የትም አልሄድም በማለት አፋጠጠችው። ከብዙ ጭቅጭቅ በኋላ ትቷት ቢገባም ድንጋይ ይዛ ወደ ቤት በመግባት ማስፈራራት ጀመረች። ጩኸታቸውን የሰማው ጎረቤትም ተሰብስቦ በመውጣት ስለ ሁኔታው ይጠይቃል። በጸሎትም የምትሄድበት እንደሌላትና የሙሉጃ ቀኗ እንደደረሰ ለሁሉም ትናገራለች። ማምለጫ ያጣው ፍቄም ተከራክሮ ማሸነፍ ስላልቻለ ቤቱ ይዟት ይገባል። እርጉዟ በጸሎት ግን ቤትም ገብታ ፍቄን በድንጋይ ማስፈራራቷን አላቆመችም። በነጋታውም ፍቄ ከናኒ ጋር በመሆን ወደ ውጭ የሚወስደውን ደላላ ለማነጋገር ይሄዳሉ። በምሽትም ጓደኛሞቹ ተቀምጠው እየጠጡ እያለ ቢልልኝ የናኒ ሁኔታ ደስ እንደማይለውና ድብቅ በመሆኗ እሷን ማመን እንደሌለበት ይነግረዋል። በነጋታውም ፍቄ ከደላላው ስልክ ይደወልለትና ገንዘቡን ይዞ ከቤት ይወጣል። ተቀምጦም ናኒን እየጠበቃት ነው። በመሀልም ቢልልኝ ይደውልና በጸሎት ልትወልድ ሆስፒታል መግባቷን ይነግረዋል። እየተበሳጨም ተነስቶ ወደ ሆስፒታል ይሄዳል። ሆስፒታልም ከደረሰ በኋላ ዶክተሩ በቀዶ ጥገና መውለድ እንዳለባትና ገንዘብ እንዲያዘጋጁ ይነግረዋል። ፍቄ ባይስማማም የቢልልኝና ሚስቱን ቁጣ ስላልቻለ ወጪውን ይሸፍናል። በስተመጨረሻም ከበር ቆመው የህፃን ልጅ ድምጽ ይሰማሉ። ፍቄ አሁንም ገንዘቡን እያነሳ እየጮኸ ነው። የህፃን ልጅ ለቅሶ ድምጽ ግን በድጋሚ መሰማት ጀመረ። የተወለዱት ልጆች መንታ ናቸው እያሉ በር ላይ ማንሾካሾክ ጀመሩ። ከተወሰኑ ሰከንዶች በኋላም ነርሷ ትወጣና ሚስቱ 3 መንታ ልጆችን እንደወለደች ትነግረዋለች። ይህን ያላመነው ፍቄም ነርሷን ገፍትሮ ወደ ውስጥ ይገባል። በውስጥም 3 ህጻናት ጎን ለጎን ተኝተው ሲያይ ራሱን ስቶ ይወድቃል። የፍቄ ልጆች የማሳደግ ጉዞም ከዚህ ይጀምራል። በአንድ ምሽት ከጓደኛው ጋር እየተዝናኑ ስልክ ይደወልለትና ያነሰዋል። ደዋያም ብሩን የላከችለት ልጅ ነበረች። በቅርብም ሀገሯ እንደምትመጣና እንዲቀበላት ስትነግረው በድንጋጤ ፈዞ ቀረ። ወደ ቤቱም ከገባ በኋላ በጸሎትን ከቤት እንድትወጣ ይጠይቃታል። እርሷም የሳምንት ጊዜ እንዲሰጣት ትጠይቀዋለች። ይህን እያወሩም በጸሎት አንድ ስልክ ይደወልላታል። ትንሽ አውርታም ለፍቄ ሰጠችው። ነገር ግን የሰማው ነገር አስደንግጦታል። የበጸሎት እናት እንደደከመችና በጸሎት ጧት እንድትመጣ የሚል ነበር። እሷም ቤተሰቦቿ መውለዷን ስለማያውቁ ልጆቿ እንዲጠብቅላትና ደርሳ እንድትመለስ ትለምነዋለች። በማግስቱም ጧት ፍቃዱ የልጆቹ ለቅሶ ከእንቅልፉ ይቀሰቅሰዋል። ተነስቶ ወደ መኝታቸው ሲሄድም ልጆቹ ብቻቸውን ነበሩ። እናታቸውን ፍለጋ እየሮጠ ቢወጣም በግቢው ማንም አልነበረም። ተመልሶ ሲገባም ልጆቹ አጠገብ ደብዳቤ ያገኛል። ደብዳቤውም ልጆቹን ለ3 ቀን ብቻ እንዲንከባከባቸውና ከዛም በኋላ እንደምትመለስ በጸሎት የጻፈችለት ነው። መፍትሄም እንዲፈልጉለት ጓደኞቹን እቤት ጠራቸው። ነገር ግን እንዲረጋጋ ነግረውት ከልጆቹ ጋር ትተውት ወጡ። በመሀልም እየመጡ ልጆቹን ይንከባከቡለታል። በዚህ ሁኔታም ቀናቶች አለፉ። ለእናታቸው ቢደውልም ስልኳ ሊሰራለት አልቻለም። ፍቃዱም አማራጭ ስላላገኘ ልጆቹ መንከባከቡን ተያያዘው። በሌላ ትዕይንትም ፊልሙ ወደ መቀሌ ይወስደናል። ቤተሰቦቿ ጋር የሄደችው በጸሎትም አባቷ ስለ ጨዋነቷ እያመሰገኗት ለወደፊቱ እንዲሆን ያስቀመጡላትን በርከት ያለ ገንዘብ እንደሚሸልሟት ይነግሯታል። ፍቃዱም በጸሎት በመቅረቷ እሷን ማፈላለግ ጀምሯል። ጓደኛዋንም አግኝቶ ቤተሰቧ ጋር ሄዳለሁ ያለችው ውሸቷን እንደሆነና አረብ ሀገር ለመሄድ እየተዘጋጀች እንደሆነ ትነግረዋለች።
ፍቃዱም ይህንን ሲሰማ ጭንቀቱ ይባስ ጨመረ። ከናኒ ጋር ተቀምጠው ማድረግ ስላለባቸው ነገር ማውራት ጀመሩ። እሷም ችግር ላይ ስለሆነች ገንዘብ እንደሚያስፈልጋት ነገረችው። ለምታውቀው ሀብታምም ልጆቹን ለመስጠትና ገንዘብ ለመቀበል ተነጋገሩ። አንዱን ልጅም መውለድ ለማይችሉት ሀብታሞች ሰጥቶ በምትኩ ገንዘብ ተቀበለ። ቆይቶ ግን ህሊናው ረፍት ሊሰጠው አልቻለም። ከናኒ ጋር የሚያገኙትን ገንዘብ ስላላካፈላት ይጣላሉ። ልጁንም ለማስመለስ ወደ ሀብታሞቹ ቤት ይሄዳል። ነገር ግን ቤቱ የእንግዳ ማረፊያ እንደሆነና ሰዎቹም እንደሄዱ ይነገረዋል። ናኒንም ከተጣሉ በኋላ ያገኛት አልቻለም። ፍቃዱና ቢልልኝም ተመልሰው ልጁን ወደ ሰጠበት ቤት ይሄዳሉ። ነገር ግን ምንም ፍንጭ ማግኘት አልቻሉም። ፍቃዱም ወደ ቤቱ ተመለሰ። ቤት ሲደርስ ግን ያልጠበቀው ነበር የገጠመው። ብር የላከችለት ሰብለ ከውጪ መታ ቤት እየጠበቀችው ነው። ካያትም በኋላ ቤት ስትገባ ልጆች አይታ እንደሆነ ይጠይቃታል። እሷም ምንም እንዳላየችና ማንም እንዳልነበረ ነገረችው። በድንጋጤ ልጆቹን ፍለጋ ሲሄድም ጎረቤት ተወስደው ያገኛቸዋል። ከዚያም ልቡ ይረጋጋል። ወደ ሰብለ ተመልሶም እውነቱን ነገራት። እሷም ከብዙ ስድብ በኋላ ገንዘቧን እንዲመልስ በማስፈራራት ጥላው ተወጣለች። ፊልሙም ወደ ትግራይ ሲመልሰን በጸሎት አባቷ ስለተፈጠረው ሁኔታ ሰምቶ ጭልኝ ያለ ሚስቱ ላይ የጮህባት ነው። ፍቃዱና ቢልልኝም ናኒን ፍለጋ ወንድሟ የታሰረበት ሄደዋል። ከዛ ሲመለሱ መንገድ ላይ ከናኒ ጋር ይገናኛሉ። እሷም እነሱን ስታይ ሩጫዋን ትቀጥላለች። በአንድ ጥግም ያስቆሟትና ልጁን የት እንዳደረሰችበት ይጠይቃታል። እሷም መቼም አታገኘውም በማለት ትዝትበታለች። በዚህ አጋጣሚም ፍቃዱን ስትፈልገው የነበረችው ሰብለ በቀጠረቻቸው ወጠምሻዎች ይከበቡና ናኒ ጥላቸው ትሄዳለች። በቤት ከደረሱ በኋላም በጸሎት ከእናቷ ጋር ወደ ፍቃዱ ቤት መጣች። እናቷንም ባሌ ነው ስላለቻት እንደ ባል እንዲያስመስል አቅፋ ትጠይቀዋለች። እቤት ገብተውም ልጆቼን ልይ ስትለው ተኝተዋል በማለት ይከለክላታል። በቀስታ ይዟት ወጥቶም ሰብለ ገንዘቧን ሲመልስላት ልጆቹን እንደምትሰጠውና እንደወሰደችበት ይነግሯታል። እሷም ገንዘቡን ትሰጠውና ልጃቸውን ያስመልሳሉ። ቢልልኝም ናኒን ተከታትሎ ቤቷን ይደርስበታል። ተሰብስበውም ወደ ቤቷ ይሄዳሉ። በመጨረሻም ያገኟታል። እሷም እናቷ የኩላሊት ህመምተኛ እንደሆነችና እሷን ለማሳከም የሚሆናቸውን ንብረት ሁሉ እንደጨረሰች አማራጭ ስታጣም ወደ ስርቆት እንደገባች የፍቃዱንም ልጅ ገንዘቡን እንዲያካፍላት ስትል ሰው እንዳገናኘችው ልጁንም እንደወሰደችበት እያለቀሰች ነገረቻቸው። ልጆቹንም የት እንደሚያገኟቸው አድራሻ ሰጠቻቸው። በማለቂያውም ፊልሙ ከዓመታት በኋላ የፍቃዱን መቃብር የወለዳቸው ልጆችና እናቶቻቸው እየተመላለሱ ይጎበኙታል። ፍቃዱም ከሀገር ለመውጣት ሲል በድንበር ላይ ህይወቱ እንዳለፈ እናት ለ3 ልጆቿ ትነግራቸዋለች። ይህንን ያስተዋለ የመቃብር ጠባቂም ሁሉንም ልጆችና ወላጆች ሰብስቦ ሲያስተዋውቃቸው ፊልሙ ፍጻሜውን ያደርጋል።